ሰላም እንዴት ናችሁልኝ? ሰላም ነው። ዛሬም የተለያዩ ጥያቄዎችን ለመስራት ተዘጋጅቼ መጥቻለሁኝ። ከመስራታችን በፊት ሁልጊዜ ማትስ ምን ይፈልጋል? ራስን ማሳመን እችላለሁ ወይም ደግሞ እኔ ብለፋ ትክክለኛ ውጤት አመጣለሁ የሚለውን ማሳመን መቻል አለባችሁ ለራሳችሁ። እኔ ሁልጊዜ የምመክረው ይሄንን ነው። የማይቻል ነገር የለም። you can possible if you can try to do activity. So questions about rational number ማለት ባለፈው ስናይ የነበረው rational number ነው። rational number ምን እንደሆነ እናውቃለን። So how to find or how to solve the problems that are given by using rational numbers. ጥያቄዎች ቢሰጠን በራሽናል ነምበርን መሰረት ያደረገ እንዴት ነው ልንሰራቸው የምንችለው? ራሳችሁን እስኪፈትሹ። Question number 1 say about which of the following statements are true and which are false ይለናል። ስለ ራሽናል ነምበር ሲሰጠን ትክክል የሆነው ወይም ደግሞ ከተሰጡ ጥያቄዎች ፎልስ የሆነው ወይም ትክክል ያልሆነው የቱ ነው ነው የሚለን። ፈርስት ኩዌሽን ኔጌቲቭ 0.15 ሌስ ዛን 1.5 ቢ 2 ሆል 3 ኦቨር 5 ግሬተር ዛን 3 ሆል 2 ኦቨር 5 ሲ ዘ አብሶሉት ቫልዩ ኦፍ ኔጌቲቭ 3 ኦቨር 5 ሌስ ዛን 3 ኦቨር 5 ዲ 12 over 8 equals to 10 over 15 and the last one 3 whole 5 over 7 greater than 21 over 6 ይለናል። እዚህ ጋር ጥያቄዎችን ከመስራታችን በፊት ምንድነው የተሰጠን ወይም ደግሞ የጥያቄው ይዘት ምን ይመስላል፣ ምን ልንሰራ ነው ያሰበው የሚለውን ማወቅ አለብን። the signs are less than, greater than and equal expresses or leads about comparing of number. We can use the symbols in order to compare one number to another number. ምልክቶቹ የሚያመለክተው ምንድነው? እንድናወዳደር ነው። የተሰጡትን ቁጥሮች በተለያየ መንገድ ተጠቅመን እናወዳድራለን። አሁን ወደ መልሳችን ስንሄድ ኤ ላይ ትክክል ወይም ነው ወይም አይደለም የሚለውን ለመለየት ኔጌቲቭ 0.15 ሌስ ዛን 1.5 ይለናል። it is simple to compare negative 0.15 and 1.5 because one is negative and another is positive. Always you must understand negative number always less than positive number. እዚህ ጋር ለመለየት በጣም ቀላል ነው። ኔጌቲቭ ቁጥሮች እና ፖዚቲቭ ከተሰጠን ኔጌቲቭ ቁጥሮች ከፖዚቲቭ ቁጥሮች በስተግራ በኩል ስለሚገኙ ሁልጊዜ ያንሳሉ ማለት ነው። ስለዚህ ጥያቄያችን ላይ ትኩረት አድርገን ስንሄድ ኔጌቲቭ 0.15 ሌስ ዛን 1.5 ይለናል። ሶ ዘ አንሰር ኢዝ ትሩ ነው የምንለው። ምክንያቱም እዚህ ጋር እንደምናየው የተሰጠን ኔጌቲቭ ነምበሮች ከፖዚቲቭ ያንሳል ይላል። አሁን ምክንያቱም 1.5 በስተቀኝ በኩል የሚገኝ ቁጥር ነው። ኔጌቲቭ 0.15 ደግሞ በስተግራ በኩል ይገኛል ማለት ነው። ትሩ እንላለን። ቢ 2 ሆል 3 ኦቨር 5 ግሬተር ዛን 3 ሆል 2 ኦቨር 5 እዚህ ጋር የተሰጠን ራሽናል ነምበር ሆኖ ፍራክሽን ነው። ከፍራክሽኖች ውስጥ ደግሞ 2 ሆል 3 ኦቨር 5 ወይም ደግሞ 2 ሙሉ 3 አምስተኛ ይበልጣል 3 ሙሉ 2 አምስተኛ ይለናል። ይሄንን ስናይ ድብልቅ ክፍልፋይ ነው። ክፍልፋዮች በ3 እንከፍላለን ለማስታወስ ያክል ህገኛ፣ ህገወጥና ድብልቅ ክፍልፋይ ማለት ነው። ስለዚህ ይሄንን ድብልቅ ክፍልፋይ ወደ ህገወጥ ወስደን ማወዳደር እንችላለን። in order to convert this mixed fraction into improper fraction we can multiply denominator by whole number and we can add numerator ታህት በሙሉ ቁጥር ይባዛል እንዲሁም ደግሞ ለአድ ይደመርበታል ማለት ነው። እኔ መጀመሪያውን ስንሰራ 2 ሲባዛ በ5 ሲደመር 3 ሲካፈል ታህቱ ላይ ደግሞ 5 ነው የተሰጠው። ሁለት ጊዜ 5 10 ነው። 10 ሲደመር 3 13 ይሆናል። 13 አምስተኛ ይሆናል ማለት ነው። ሁለተኛው ላይ ደግሞ 3 ሙሉ 2 አምስተኛ ሲል 3 ሲባዛ ታህቱ ላይ 5 አለን ሲደመር ለአሉ ላይ ደግሞ የተሰጠን 2 ነው ሲካፈል ለስንት እንላለን? ለ5 ማለት ነው። 3 ሲባዛ በ5 15 ሲደመር 2 ደግሞ 17 ነው። 17 ስንት ይሆናል? አምስተኛ። እዚህ ጋር እንደ ጠቅላላ ማወቅ ያለብን ወይም ደግሞ መርሳት የሌለብን ነገር ምንድነው? ክፍልፋያችን ሲሚላር ወይም ዲሲሚላር እንላለን።
ተመሳሳይ ክፍልፋይ እና የማይመሳሰሉ ክፍልፋይ ማለት ነው። ይሄ ክፍልፋይ የሚመሳሰል ክፍልፋይ ነው። ስለዚህ ተመሳሳይ ክፍልፋይ ከሆነ ታህቱን አንመለከትም፣ ምክንያቱም ታህታቸው እኩል ስለሆነ ቀጥታ ማወዳደር ያለብን ምን ነው ለአላቸውን ብቻ ነው ማለት ነው። 13 እና 17 ስናይ 13 አምስተኛ ያ ማለት 2 ሙሉ 3 አምስተኛ ይበልጣል። እዚህ ጋር ደግሞ 3 ሙሉ 2 አምስተኛ ያለን 17 አምስተኛ ነው። ስለዚህ ሁለተኛው ላይ ስንመጣ ፎልስ ይሆናል ማለት ነው። ፎልስ ብለን እናልፋለን ማለት ነው። ሶስተኛው ላይ ደግሞ ኢን ዘ አብሶሉት ቫልዩ ኦፍ -3/5 ሌስ ዛን 3/5 ይለናል። ይሄንን ደግሞ ለማወዳደር መጀመሪያ ላይ what is the main purpose of absolute values? And absolute value gives the value positive. If you can use from outside of absolute value, the result always positive. The absolute value negative 3/5 less than 3/5 ይለናል። absolute value የገባ ኔጌቲቭ 3 አምስተኛ ያንሳ ከ3 አምስተኛ ይላል። ይሄ ደግሞ ምን ይሆናል? ፎልስ ነው። ምክንያቱም ምንድን ነበር መሆን ያለበት? ከአብሶሉት ቫልዩ ሲወጣ ኔጌቲቭ 3 አምስተኛ ከ3 አምስተኛ ጋር እኩል ነው፣ ፖዚቲቭ መሆኑ ስለማይቀር ማለት ነው። ድ ላይ ስንመጣ ደግሞ 12/8 ኦልዌይስ ኢኳልስ ቱ 10/15 ይለናል። ይሄን ስንሰራ 12/8 እኩል ነው ከ10 አምስተኛ ይላል። ይሄ የክፍልፋይ አይነቱ ነው። ምን አይነት ክፍልፋይ ነው? ዲሲሚላር ፍራክሽን ይባላል። ኦር ዛት ሚንስ ኢፍ ዘ ዲኖሚኔተርስ አር ኖት ዘ ሴም ሶ ዊ ካን ቼንጅ ዚስ ኢንቱ decimal number or we can balance its denominator into the same one። ታህታቸውን ማመሳሰል አለብን፣ ወይም ካልሆነ ደግሞ ወደ አስርዮሽ ቀይረን ነው ልናወዳድር የምንችለው፣ ምክንያቱም ታህታቸው አንድ አይነት ስላልሆነ ማለት ነው። እዚህ ጋር በምንመጣበት ጊዜ ይሄ 12/8 ከ10/15 ይላል። እኔ የምመክረው ይሄንን ለማወዳደር በመጀመሪያ ላይ ብናቀልለው የሚቀለል ከሆነ if the numbers can be possible to simplify first you can simplify into the lowest term። አንድ ጋር 12/8 ሲቀለል በአራት አራተኛ ይቀለላል። በአራት 3 ይመጣል፣ በአራት ደግሞ 2 ይመጣል ማለት ነው። 3 ስንተኛ? ሁለተኛ ይመጣል። 15ኛ መቀለል ይችላል በ5 አምስተኛ። በ5 እዚህ ጋር በምናይበት ጊዜ 10 15ኛ 10 በ5 ስንት ይመጣል? እዚህ ጋር 2 ይመጣል። 2/15 ደግሞ በ5 3 ይመጣል። ሪቨርስ ኢቻዘር ነው ማለት ነው። ስለዚህ ይህንን ደግሞ ለማወዳደር ምንድነው የምናደርገው? 3/2 ዳሽ 2/3 ተሰጥቶናል። አሁን በቀላል መንገድ መጠቀም የምንችለው ወደ አስርዮሽ መቀየር እንችላለን። ካልሆነ ደግሞ ይህንን ለማመሳሰል ክሮስ ፕሮዳክት ማድረግ ይቻላል። ወይም ደግሞ የመጀመሪያው ክፍልፋይ በሁለተኛው ክፍልፋይ ታህት ለአሉም ታህቱም ይባዛል። ይህ ማለት ይህንን ሲባዛ በ3 ሶስተኛ እቺ 3 እቺን ይወስድ ነው የሁለተኛው ክፍልፋይ ታህት ማለት ነው። የሁለተኛው ክፍልፋይ ደግሞ ከመጀመሪያው ክፍልፋይ ታህት ጋር ያ ማለት በ2 ሁለተኛ ማለት ነው። 3 ሲባዛ በ3 9 ነው። ኦቨር 2 ሲባዛ በ3 የዚህኛው ታህት ደግሞ 6 ነው። ዳሽ እናረግና የሁለተኛው ላይ ስንመጣ 2 ሲባዛ በ2 ለአሉ 4 ይመጣል። 3 ሲባዛ በ2 ደግሞ 6 ነው። ስለዚህ ይሄው 9/6 ዳሽ 4/6 ይሆናል ማለት ነው። ታህታቸው ተመሳሰለልን። ስለዚህ ሲሚላር ፍራክሽን ቀየን ማለት ነው። ከ9 እና ከ4 ስናወዳደር 9/6 ዳሽ 4/6 ይሆናል። 9/6 ይበልጣል ከ4/6 ይሆናል። ስለዚህ እኩል ይሆናል ብሎ የሰጠንን ምን ይሆናል ማለት ነው? ፎልስ ነው ማለት ነው። የመጨረሻው ወይም ደግሞ ኤ ላይ ስንመጣ ኤ ይሄ እዚህ ጋር 3/5/7 greater than 21/6 ይላል። እዚህ ጋር ስናየው there are different parts or different types of fraction. The first one is 3/5/7 is mixed and the second one is 21/6 is improper. So we can change one to another form. አንደኛውን ወደ ሌላኛው መልኩ መቀየር መቻል አለብን። እኔ በመጀመሪያ አሳያችኋለሁ። 3 ሙሉ 5/7 ወደ ህገ ወጥ ቀይሬ ነው ማሳያችሁ። ይሄን ለመቀየር ማለት ነው። 7 ሲባዛ በ3 21 ነው። 21 ሲደመር ለአሉ 5 26 ይሆናል። 26 ዘ ሆል ኦቨር 7
ዳሽ እናደርግና ወይም ባለበት ይበልጣል 21/6። አሁን እዚህም ጋር ተመሳሳይ ሆነ ስንሰራ የቆየ ነው ጋር 26 እና 21 አይተን መወዳደር አንችልም። ምክንያቱም ታህታቸው 7 እና 6 አንድ አይነት ስላልሆኑ ማለት ነው። አሁን መጀመሪያው ላይ ያሳየኋችሁ ታህቱን ድሌ ማለት ነው። ታህቱን ማመሳሰል ነበር። አሁን ደግሞ በአስርዮሽ ቀይሬ ያሳያችኋለሁ። 26ን በስንት ማካፈል ነው? በ7 26 ሲከፍል ለ7 4 ጊዜ በሰጠው 28 ነው። ይበልጥብና ማለት ነው። ስለዚህ ስንት ጊዜ ይሰጣል? 3 ጊዜ 3 ጊዜ 7 ስንት ይመጣል? 21 ይሆናል ማለት ነው። 26 ሲቀነስ 21 ስንት ይሆናል? 5 ለ7 ስለማይችል ከላይ ማለት ነው ውጤቱ ላይ ነጥብ እንሰጥና 0 ወርዳለሁ። 50 ሲከፍል ለ7 ደግሞ ስንት ጊዜ እንሰጣለን ማለት ነው? 7 ጊዜ 7 ጊዜ 7 49 ይሆናል። አላለቀም። 50 ሲቀነስ 49 1 እንይዘዋለን። የተወሰነ ፓርት እኔ ቀላል መንገድ ጥያቄዎችን ለመስራት እንድትጠቀሙ ማሳያችሁ መንገድ እንጀምርና በሌላ ወረቀት ላይ እንሰራለን። የመጀመሪያው በልጦ ካገኘ ነው ኦኬ ይበልጣል፣ ሌላ ማልፋት አይጠበቅብንም። እኩል ከሆነ እስከሚለያዩልን ድረስ መሄድ በቂ ነው። ሁለተኛው ደግሞ 21ን ለስንት ማካፈል ነው? ለ6 21 ሲካፈል ለ6 4 ጊዜ ብንሰጠው 24 ይሆናል። ስለዚህ ይበልጥብናል። 3 ጊዜ 3 ሲባዛ በ6 ደግሞ 18 ነው። 18 ስለዚህ ከ21 ላይ 18 እንቀንሳለን ማለት ነው። እዚህ ጋር በምንሰጥበት ጊዜ ስንት ጊዜ እንሰጣለን? ስንቀንሶ 3 ጊዜ መጣ። 3 ሲከፈል ለ6 ደግሞ አይችልም። ካልቻለ ነጥብ እንሰጥና ከታች 0 እናወርዳለን። 30 ሲከፈል ለ6 ስንት ይመጣል? 5 ሲባዛ በ6 ደግሞ ስንት ይመጣል? 30 ሲቀንስ 30 ምንም። አሁን ጨረስን ማለት ነው። ከጨረስን የመጀመሪያው ላይ ያላለቀ ትኩረት አድርጎ አልጨረስንም፣ ግን ለማወዳደር በቂ ነው። 3.7 እያለ የሆነ ያልጨረስነው አለ። እዚህ ጋር ደግሞ ሁለተኛው ላይ 3.5 ይላል ማለት ነው። አሁን ይሄ ከ3.7 እና ከ3.5 ማን ይበልጣል? 3.7 ነው። ስለዚህ ይህ ላይ እንመጣና መልሳችን ምን ይመጣል ማለት ነው? ትሩ ይመጣል። if this is all about today's topic, if you have any question, ask by any comment or write in comment form። ጥያቄያችሁን ኮሜንት ላይ መጻፍ ይቻላል። በርቱ፣ አንብቡ፣ ሁሉም ነገር እንችላለን ካል ይቻላል ነው። በተለይ ደግሞ ማተስ ራሳችን የሚያዝናና ነገር ስለሆነ ቀላል ነው። ራሳቸውን በደንብ አዘጋጁ። ሰብስክራይብ ማድረግ አትርሱ። ባይ ባይ።